የተለያዩ አዋጆች በኢትዮጵያ ሕዝብ ተወካዮች ምክር ቤት እየጸደቁ ይገኛሉ። ለታሪክ እንኳን ይህንን የሚቃወሙ የራሱ የመንግስት ሰዎችን መስማት ዘበት እየሆነ ነው። ፋሲል በጣም አስገራሚ የሆኑ አዋጆች በተለይም ይሄ መንግስት በፊት በመንግስት ደረጃ በድፍረት ይነገራሉ ተብለው የማይጠበቁ ርዕሰ ጉዳዮች ጭምር በአዋጅና በህግ እየታቀፉ እየወጡ ይገኛሉ። በርካታ መንግስት ሲወቀስባቸው የነበሩ ነገሮችን ህጋዊ ማዕቀፍ እየተሰጠባቸው ይገኛሉ። ስለዚህ በፊት መንግስትን በጥፋተኝነት ወይም በወንጀል ሊጠየቅባቸው የሚችሉ በርካታ ጉዳዮች አሁን በህግ ሽፋን የተሰጣቸው እየሆኑ በመምጣታቸው የተነሳ ህጉ ራሱ ወይም ደግሞ ምክር ቤቱ ጥፋተኛ ካልሆነ በስተቀር በህግ አሰራር ወይም ደግሞ ህግ የፈቀደላቸው ስራ ተከትለው ስራቸውን የፈጸሙ ሰዎች ወንጀለኛ ተብለው ላይጠየቁ የሚችሉበትን ሁኔታ እየተፈጠረ ነው። የህዝብ ተወካዮች ምክር ቤት ስብሰባ በቀጥታ ወደ ህዝብ እንዳይደርስ ከፍተኛ የሆነ ጫና እየተደረገ ስለሆነ ራሱ መንግስት እንዲደርስ ባለመፈለጉ በፊት በህዝብ ተወካዮች ምክር ቤት ገጽ ላይ እንዲሁም ደግሞ በመንግስት መገናኛ ብዙሃን ላይ ይሰራጭ የነበረው ስብሰባ አሁን በዛ መልኩ እንዳይሰራጭ ተገድቧል። አንዳንዶቹም ደግሞ ሚዲያ ባለሙያዎች እንዲወጡ እየተደረገ የመንግስት ዘጋቢዎች ብቻ ተቀምጠው የሚዘግቡበት መጨረሻም ደግሞ በሚፈልጉት በኩል ርዕሰ አንቀጽ ይዘው ዜናውን የሚሰሩት መሆኑ ይታወቃል። ይሄኛው ዜና ግን የሽብር ህጉን ለማሻሻል የወጣ አዋጅ እንደሆነ ነው የሰማነው። ይህንን ተከትሎ እንግዲህ በዚህ አዋጅ ውስጥ የተካተቱ ርዕሰ ጉዳዮች አከራካሪ ብቻ ሳይሆን አስፈሪና አስደንጋጭም ሆነው ነው ያገኘናቸው። ምናልባት 5.15 በሚል ስር የሚገኘው ከነባሩ አዋጅ አንቀጽ 26 ይሄ የማሻሻያውን ቁጥር ነው 515 እየጠራውተኝ ከነባሩ አዋጅ አንቀጽ 26 ንዑስ አንቀጽ 3 ቀጥሎ የሚከተለው አዲስ ንዑስ አንቀጽ 4 ሆኖ ተጨምሯል ይላል። የተጨመረው የሚለው ምንድነው? በዚህ አዋጅ መሰረት በሽፋን ስር የሚደረግ ምርመራ ወይም በቁጥጥር ስር የሚደረግ ማስተላለፍን እንዲያስፈጽም የተመደበ ሰው በግዴታው ላይ እያለ ከአቅሙ በላይ በሆነ ምክንያትና ከፍቃዱ ውጪ ሆኖ ከግድያ ወንጀል በስተቀር ለሚፈጽመው የወንጀል ድርጊት የወንጀል ክስ አይቀርብበትም ይላል። የወንጀል ድርጊት እየፈጸመ ግን የወንጀል ክስ አይቀርብበትም ይላል። ምክንያቱን ደግሞ ሲሰጥ ምክንያቱም ልዩ ምርመራ ዘዴን የሚያከናውን ሰው የህዝብን ጥቅም ለማስጠበቅ የሚሰራ እንደመሆኑ ከአቅሙ በላይ በሆነ ምክንያት የሚቆይበት ጊዜ ወንጀል ቢፈጽም እንኳን ከወንጀል ክስ ነፃ ስለሚሆንበት አግባብ መደንገግ ስራውን ውጤታማ የሚያደርገው በመሆኑ ነው ይላል። እንግዲህ መርማሪው ስራውን ውጤታማ እንዲሆን እከሰስ ይሆናል ወንጀል ፈጽሜ እከሰስ ይሆናል ብሎ ሳይፈራ ተመርማሪውን ወይም ደግሞ ተጠርጥሮ የተያዘውን ሰው ከመግደል በቀር ምንም ነገር አድርጎ ለህዝብ ጥቅም ሲባል እንግዲህ ብቸኛ ዋስትናውን አይገባቸው ቃል የህዝብ ጥቅም ነው። ስለዚህ ለህዝብ ጥቅም ሲባል ምንም ነገር ማድረግ እንዲችል ወንጀል ጭምር ማለት ነው። ራሱ ነው ቃል በቃል የሚለው ወንጀል ጭምር መፈጸም ይችላል ከመግደል በስተቀር። ግን በዛ በፈጸመው ወንጀል ግን በምርመራ ላይ ስለሆነ ለህዝብ ጥቅም ስለሆነ በህግ አይጠየቅም አይከሰስም የሚል ነው። የሰብአዊ መብት ውስጥ የማይጣሱ በየትኛውም ሁኔታ የማይጣሱ አሁን ሰብአዊ መብት ገደብ ሊጣልበት የሚችልበት ሁኔታ ይኖራል። ለምሳሌ አንድ ሰው በህይወት የመኖር መብት ቢኖረውም ወንጀል ፈጽሞ ከተገኘና ያ ወንጀል በሞት የሚያስቀጣ ከሆነ በህይወት የመኖር መብቱ ላይ ገደብ ይጣልበታል። ይሄ ግን ግለሰቡ የፈጸመው ወንጀል ያለ ምንም በማያሻማ መልኩ በማስረጃ በፍርድ ቤት ሲረጋገጥ ነው። ይሄ ያወራን ያለ ነው ሰዎቹ በክትትል ላይ ያለ ፖሊስ ወንጀለኛ ተብሎ ቀደም እንዳልኩት በህይወት የመኖር መብት በአካል ላይ ጉዳት እንዳይደርስ የመጠበቅ መብት ገደብ ሊጣልበት የሚችለው ያ ግለሰብ ወንጀለኛ መሆኑ በህግ ሲረጋገጥ ነው። ለምሳሌ ሀገር ጦርነት ላይ ከሆነችና ከቦታ ቦታ መንቀሳቀስ የማይቻልበት ሁኔታ ሲመጣ አስቸኳይ ጊዜ አዋጅ ይወጣል። ስለዚህ ከቦታ ቦታ እንዳትንቀሳቀሱ የሰዓት እላፊ ከገደበ ከቦታ ቦታ የመዘዋወር ነፃነት ሰብአዊ መብት ቢሆንም ገደብ ሊጣልበት ይችላል። ግን ሁለት መሰረታዊ ነገሮች፣ አንድ በአካል ላይ ጉዳት እንዳይደርስ የመጠበቅ መብትና በህይወት የመኖር መብት ግን እነኚህ መብቶች ገደብ ለመጣል የህግ አግባብ ይፈልጋሉ። ምን አይነት የህግ አግባብ? ቅድም እንዳልኩት አንዱ ሊጣሱ የሚችሉት ግለሰቡ እነኚህን መብቱን ሊያስነሳ የሚችል ወንጀል ፈጽሞ ከሆነና በፍርድ ቤት ከተረጋገጠ ለምሳሌ ቅድም እንዳልኩት በሞት የሚቀጣ ከሆነ ማለት ነው። ያውም በሞት የሚቀጣ ከሆነ ነው። አሁን ባለው ዘመናዊ ህግ ውስጥ ህጋችን
በግርፋት አይቀጣም። ስለዚህ በአካል ላይ ጉዳት እንዲደርስ የሚፈቅድ ምንም አይነት መመሪያም ሆነ መተዳደሪያ የለም። ቀድሞ በነበሩ ምናልባት ሰው ከሞት መለስ በስቅላትም ሊቀጣ ይችላል፣ በግርፋት ሊቀጣ ይችላል እንደዚህ አሁን ግን በፐብሊክ ሰርቪስ ምንድነው በእስራት እና በሌሎች ነገሮች ነው ቅጣቶች የሚተላለፉት። በህይወት የመኖር መብት ደግሞ ሞት ከተላለፈ ነው። የኢትዮጵያ ህግ ደግሞ እስካሁን ድረስ ሞትን ብትፈርድም በህጓ ቢኖርም ግን ተፈጻሚ አድርጋ አታውቅም። ከ1987 ህገ መንግስት ካረቀቀችና ካጸደቀችበት አሁን ካለው ከኢፌድሪ ህገ መንግስት ጀምሮ ይህንን ነገር አጽድቃም ፈጽማም አታውቅም። ፍርድ ቤቶች ሊወስኑ ይችላሉ። ነገር ግን ወደ እድሜ ልክ እስራት እየተቀየረ ሰዎች ይታሰራሉ እንጂ ተፈጽሞባቸው አያውቅም። አሁን ግን እያወራን ያለ ነው ወንጀለኛ መሆናቸው የተረጋገጡ ሰዎች ላይ አይደለም። ምርመራ እየተካሄደ ተጠርጥረው ፖሊስ ጠርጥሮ ምርመራ የሚያካሄድባቸው ሰዎቹን ከመግደል ባሻገር ፖሊስ በስሜቱ ነው የሚመራው። ማለት እኔ እኮ አይደለም የምለው ቃል በቃል የወጣው ማሻሻያ አዲስ የሚጨመረው ንዑስ ቁጥር ይህንን ነው የሚለው። ከአቅሙ በላይ ከሆነ አቅሙ ምን ድረስ ነው ማለት የጉልበት አቅሙ ነው፣ ስሜቱን መቆጣጠር ሲያቅተው ነው፣ ሲናደድ ነው፣ ምንድነው ከአቅሙ በላይ? ይሄ አሁን ከአቅም በላይ የሚለው ኳንቲፋይድ የሆነ ቃል አይደለም፣ ወይም ደግሞ መዝነ ለክተ ቆጥረ ሰፍረ የምታወጣለት ነገር አይደለም፣ በሜሪት የምትለካው አይደለም። ለሁሉም ለፖሊስ ዲፓርትመንቱ አቅማችሁ እዚህ ድረስ ነው፣ ከዚህ በላይ ሲሆን ነው ከአቅም በላይ የሚባለው ተብሎ ዝርዝር ነገር የተቀመጠለት አይደለም። ስለዚህ የትኛውንም ጉዳት ካደረሰ በኋላ ከአቅሜ በላይ ስለሆነ ነው። ለምሳሌ ሰውየውን ሲይዘው በሰደፍ ቢመታው ወይም ደግሞ በዱላ ቢጀልጠው ወይም በመታው ሰዓት ላይ አካሉን አይኑን ቢያጠፋው ጥርሱን ቢያጎለው ሊያመልጠኝ ሲል ከአቅሜ በላይ ስለሆነ ነው ያስኩት ሊል ይችላል። ፖሊስ ደግሞ እንደዚህ የሚለው መቼምና በማንኛውም ሁኔታ ነው። ለምሳሌ አቶ ታዬ ደንዳን ከቤታቸው ነው ባለፈው የወሰዳቸው። ከቤታቸው ወስዷቸው ከቀኑ 10 ሰዓት ተኩል ላይ ከቤታቸው ወስዷቸው ግን ሊያመልጡ ሲሉ ያስኳቸው ብሎ ነው ፍርድ ቤት ሄዶ የዋቸው ፖሊስ። ስለዚህ አቶ ታዬ ደንዳን በሚስታቸው በልጆቻቸው በቤተሰባቸው ፊት ከቤት የወሰዳቸው ፖሊስ ፍርድ ቤት ቀርቦ ሊያመልጡ ሲሉ ነው ያስኳቸው፣ የዋስትና መብታቸውን ጥሼ ያስኩት ሊያመልጡ ሲሉ ነው ብሎ እንደተናገረው በሰደፍ ግንባራቸውን ብሎ ወይም ደግሞ ማጅራታቸውን ብሎ የሆነ አካላቸውን አግድሎ ለምን ይንን አደረክ ሲባል ሊያመልጡ ሲሉ ነው፣ ይሄ ከአቅም በላይ የሆነ ምክንያት ነው ብሎ ቢያቀርብ በእሳቸው ላይ ላደረሰው ጉዳት ተጠያቂ አይሆንም ማለት ነው። በማረሚያ ቤት ውስጥ ያሉ ወይም በፖሊስ ፌዴራል ፖሊስ የምርመራ ቢሮ ውስጥ ያሉ ሰዎችን ፖሊስ በምርመራ ወቅት ቢደበድባቸው ቢገርፋቸው አካላቸውን ቢያጎድል ሊያመልጡ ሲሞክሩ ነው የሚል ምላሽ ቢሰጥ ይህንን ማስረዳትም መከላከልም የሚቻልበት ተከሳሽ ምስክር ሊያቀርብ የሚችልበት ምንም አይነት ነገር የለውም። ፖሊሱን ፖሊስ አድርጎ የሚጠብቀው ማን ነው? አሁን በዚህ ባደጉት ሀገራት ለምሳሌ ፖሊስ መጥቶ መኪና ላይ እኔን ቢያስቆመኝ ካሜራውን ማብራት ይጠበቅበታል። ፖሊሱ በሌሎች ባለሙያዎች ፖሊስ ይደረጋል ይጠበቃል ማለት ነው። ከኔ ጋር የነበረው ኢንተራክሽን ግንኙነት እኔን ያዋራበት መንገድ ምን ይመስል ነበር ብሎ ገለልተኛ በሆነ አካል ካሜራው ይፈተሻል። ቪዲዮ ምርመራ ሲያደርግ በካሜራ በሚቀረጽ ቢሮ ውስጥ ነው ምርመራ የሚያደርገው። በምርመራው ሂደት ምን ይመስል እንደነበረ ገለልተኛ በሆኑ አጣሪ አካላት ይመረመራል። አሁን ኢትዮጵያ ውስጥ ባለው ሁኔታ እንደዚህ ያሉ ነገሮች ቀንጦት በሆኑበት ሁኔታ ላይ አሁንም እኮ በነገራችን ላይ ይደረጋል፣ ይደበደባሉ፣ ብዙ መከራ ይወርድባቸዋል። ሰዎች እርቃናቸውን ቪዲዮ ይቀርጻሉ። ብዙ ክፉ ነገር ዘርዝረን ማንጨርሰው እኔ 1 2 3 ቤ ከነሰዎቹ ከነማስረጃው ማቅረብ የምንችላቸው ለሰዎቹ ደህንነት ስንል ግን አሁን ለጊዜው አሁንም መንግስት መልሶ ሊያደርገው ስለሚችል የማናቀርባቸው ብዙ ነገሮችን ማንሳት ይቻላል። አሁን ይደረግ ያለው ነገር የሆነ ቀን በወንጀል ስለሚያስጠይቅ ፋሲል እንዳልከው አሁን ቀድሞ የወንጀል ክሱን ራስን ነፃ የማውጣት ስራ ነው እየተሰራ ያለው። ይሄንን እጁን አውጥቶ ያጸደቀ የምክር ቤት አባል ይሄንን አዋጅ ማሻሻያ ቁጭ ብሎ ያረቀቀ የህግ ባለሙያ የቋሚ ኮሚቴ አባላት በዚህ ውስጥ እጃቸውን ያወጡ ሰዎች በሙሉ ነገ ከነጎዳ በተፈጸመው ሰባይ ባለፈው ተላላኪ ነበርን ብለው አምልጧል ህዝብ ይቅርታ አድርጎ። ዛሬ ግን ያወጧት እጅ ነገ ተጠያቂ ሆና ሳላውቅ ነው ማለት አይችሉም። እጃቸው ላይ ቀርቦ ተሰጥቷቸው አንብበው
በሰባዊነት ላይ የሚፈጸምን ወንጀል በአገሪቱ ህግን ሆኖ እንዲወጣ ተባባሪ በመሆን በዚህ ነው ሊጠየቁ የሚገባው ማለት ነው። ስለዚህ በራሳቸው ላይ እኔ ስንት አመት ሊኖር ነው ሰው እንደዚህ ያለ ወንጀል ውስጥ አይኑን እያየ የሚዘፈቀው አይገባኝም። እኔ ፋሲል የብዙ ሀገራትን ታሪክ ስለተማርኩ የብዙ ሀገራትን አምባገነንም አሪስቶክራትም የሚባልም ሚሊቴሪም የሆነ መንግስታት ታሪኮችን አንብቤያለሁ፣ አይቻለሁ፣ ተምሬያለሁ። ይሄ ግን የሆነ የተለየ ባህሪ ያለው ይሄ በጣም የተለየ ባህሪ ያለው መንግስታት መውደቂያቸው ሲደርስ እንደዚህ ነው የሚያደርጋቸው። ባህሪያቸው እንደዚህ ነው። ሁሉን ዙሪያ ያከሩታል፣ ሁሉን ገመድ ይወጥሩታል። በቃ በሁሉም አቅጣጫ ያለውን ነገር ይስቡታል፣ ይጎትቱታል። ይሄ የጎተቱት ነገር እየጠለፈ እነሱ ሮጦ ማምለጥ የማይችሉበት ደረጃ እየደረሱ እንደሆነ አይታወቃቸውም። የሆነ ቀን ላይ አንድ ቦታ ገመዱ ሲሳብ ተጠላልፈው እዛው መውደቅ ነው የሚሆነው። ይህ ግን ፋሲል እጅግ በጣም አሳዛኝ በኢትዮጵያ ሰማይ ስር የተጠረጠሩ ሰዎችን ለማሰቃየት ለመግረፍ የተለያየ ነገር ለማድረግ በህግ ይወጣበት የቀይ ሽብር ሰማዕታት ሙዚየምን ጎብኝተው ከሆነ አዲስ አበባ ያለ አላውቅም ፋሲል እዛ ላይ መቼም የትም አይደገም የሚል ጽሁፍ መፈክር ቃሉ ልሳሳት ያው ግን እንደዚህ የሚል ሐሳብ አለው መቼም የትም አይደገም የሚል ማለት ነው። እና ሙዚየሙ ያስፈልገበት ዓላማ ይሄ ነው ይላል። እዛ ውስጥ ስትገባ አንዱ ከምታየው ነገር አንዱ ሰዎች የፊጥኝ ታስረው ወፌላላ ታስረው ይገረፉበት የነበረውን ሁኔታ የሚያሳይ ነውና ያንን ኢህአዴግ መቼም የትም አይደገም ብሎ ሙዚየም ሰርቶለት ግን በየእንትኑ ያንን ሲደግመው ሲገርፍ አካል ሲቆርጥ ሁለት እግሮቹ የተቆረጡበትን ያንን የኦሮሞ ወጣት እናስታውሰዋለን። ለውጥ የመጣ ሰሞን በኢቲቪ ሲቀርብ አሁን ያንን ቲፒኤልኤፍ በጨለማ ከጀርባ ነበር ያደረገው። አሁን ብልጽግና አይንን ህጋዊ አድርጎ ቶርች ሊያደርግ ሊያሰቃየን ምን አደረገ? ረቂቅ ይዞ መጣ፣ አጸደቀ ማለት ነው። ይህንን በምን አይነት ህሊና ሊያስተባብሉ እንደሚመጡ ከዚህ ስርዓት ጋር እንዴት አድርገው እኛ ተቋሚነን ለሀገር እየሰራነን የሚሉ ሰዎች እንዴት አድርገው ከዚህ አይነት ስርዓት ጋር እንደሚተባበሩ አላውቅም። ፋሲል አንድ የመጨረሻ ጥያቄ ላቅርብልህ። እንግዲህ በሽብር የተጠረጠሩ ሰዎች ይላል እስካሁን እንግዲህ በጋዜጠኝነት ውስጥ አሁን ብልጽግና እንኳን ከመጣ ስንት ሰላማዊ ሰዎች በማይገናኝ ጉዳይ በሽብር ተብለው ክሳቸው ተለጥጦ በሽብር ማዕቀፍ ውስጥ እንዲገባ ተደርገው ሲታሰሩ አይተሃል። ስንቶቹን ሰዎች ታስታውሳለህ? አሁን መንግስት በሽብር የማይከሰው ሰላማዊ ዜጋ ወይም የፖለቲካ ሐሳብ ያለው ማን ነው የሚለውን ነገር እንዴት ነው የምትመለከተው? ነገሩ ሁሌ ተለጥጦ ስለሆነ የሚፈጸመው በዚህ ውስጥ እስላማዊ ጂሃድ የሚባሉት ዛታች ያሉትን የአይኤስ አባላትን ነው ወይስ ደግሞ የአልሻባብ አባላትን ነው የመንግስት በዚህ ጉዳይ ይህንን ተፈጻሚ የሚያደርገው ነው ወይስ ደግሞ በፋኖና በኦሮሞ ነጻነት ሰራዊት አባልነት የጠረጠራቸውን ሲቪል ሰርቫንት ሰራተኞች ሰላማዊ ዜጎች ጭምር እየሰበሰበ በዚህ ውስጥ ይከታቸዋል? ይህንን ምን ትጠብቃለህ?